ቅዱስ ያሬድ ለእያንዳንዱ ነገራት ምሳሌዎችን የሚያኖር በመሆኑ በመዝሙራቱ ያሉ የግጥም ስንኞች አጠቃላይ ብዛቱና ቃላቶች የዜማው አካሄድ ምሳሌ እንዲኖራቸው ሰለስቱም አገልግሎት ላይ የሚውልበትኝ አንደኛ በሰንበት መወድስ በዋዜማ በአርያም ቁመት በስብሐተ ነግ ቁመት ደግሞ በደንብ ጉዳዮች ላይ ማብራሪያ አግኝቶ የሚማርባቸው የተለያዩ ሀሳቦች የሚያሳባቸው በጣም ጥሩ። ሰለስት ማለት ሰለሰ ሶስት አደረገ ከሚለው የግዕዝ ቃል የተገኘ ሲሆን ሰለስት ሥላሴ የሚለውም የተገኘ ከዚያ ውስጥ ነው። ሰለስት ጉልት ቅጽል ነው። ለዕለታትና ለአውራህም ይቀጸላሉ ይጠቀሙበታል። ሰለስት ተብሎ የተጠራ ለቤተ ክርስቲያናችን አገልግሎት ላይ የሚውለው በተለያዩ እንትኖች ዘርፎች ላይ ይገኛል። ሰለስት በስማኒ በዕለታት በስማኒ እግዚኦ ጸሎቴ ወይብጽሕ ቅድሜከ ጋርየ ወይትንት ገጸከ እምኔየ ብሎ በሶስት መስመሮች ሀሌታ እየገባ ስለሚባል በሶስት በዚያ ይገለጻል ማለት ነው። ሀሌታዎቹ በሶስትነቱን በሁለት በመካከሉ ሶስቱን በዘሩ እየገቡ ስለሚባሉ በዚህ መልኩ ይገለጻል ማለት ነው። የሰለስት ድርሰት መነሻው በ150 ዳዊት ውስጥ መዝሙረ ዳዊት ሲደረስ በእነዚያ መካከል በመዝሙረ ዳዊቱ ልክ 150 ዳዊት ቅዱስ ያሬድ ቅዱስ ዳዊት በደረሰው ልክ እንደገና ደግሞ ቅዱስ ያሬድ ከሰኞ እስከ ቅዳሜ ድረስ ደርሷል። በዳዊቶቹ ልክ በእነዚያም እንጠቀምበታለን ማለት ነው። ሰለስት በዘይቤያቸው በዘይብሎቹ በድምር ሲናያቸው 57 የሚሆኑ የደረሳቸው ድርሰቶች አሉ። የተለያዩ ደግሞ ከነሱ በዘር እሱ ያልደረሳቸው ደግሞ የማይታወቁ ደራሲያቸው የማይታወቅ አሉ። ወደ 6 ምናምን የሚሆኑ እዚያ እናውቃቸዋለን ማለት ነው። የሰለስት ዜማ ምን አይነት ነው? አብዛኛውን ጊዜ ቅዱስ ያሬድ በግዕዝ ነው የደረሰው። ከአራራይና እዝልን ለጣዕመ ዜማ ማጣጣሚያና ለጌጣጌጥ ብሎ የደረሳቸውም አሉ። በመካከላቸው እዝልም አራራይም ቀላቅሎ የተጠቀመባቸው ድርሰቶችም አሉ። እዚያ ውስጥ ሰለስት የምንጠቀምበት ብዙ በርካታና ሰፊ አገልግሎት ላይ ነው የሚውለው። አንደኛ በሰንበት መወድስ ስንቆም ጾመ ድጓ ስንቆም በአርያም ቁመት በስብሐተ ነግ በዋዜማ እንዲሁም ደግሞ ስቡ ስንልም ስማኒ ብለን ነው ሰለስት ማለት ነው። እሱ ስማኒ ብለን ነው የምንጀምረው። በዚህ እንጠቀምበታለን ለቤተ ክርስቲያን አገልግሎት ማለት ነው። ሰለስት አገልግሎት ላይ የሚውልበትኝ አንደኛ በሰንበት መወድስ በዋዜማ በአርያም ቁመት በስብሐተ ነግ ቁመት በጾመ ድጓ ቁመት አጠቃላይ ከዓመት እስከ ዓመት በስብሐተ ነግ የሚቆሙበት ቤተክርስቲያን አሉ። በእነሱ ላይ በየሰዓቱ ሰለስት ይገባል በየቀኑ ማለት ነው። ሰለስት የሚቀርበት እንትን የለም። በሌላ በመወድስ በምንቆምበት በሰንበት መወድስ በምንቆም ሰዓት አርያም መወድስ በጾመ ድጓ ቁመት አይቀርም። ሰለስት የምንጀምርበት ስማኒ እግዚኦ ጸሎቴ ብሎ ይጀምር ወይብጽሕ ቅድሜከ ጋርየ ወይትንት ገጸከ እያለ ይገባል ማለት ነው። በሶስት መስመር ሶስትነቱም በሶስት የተባለበትም ስማኒ እግዚኦ ጸሎቴ ብሎ ሀሌ ይሏል። ወይብጽሕ ቅድሜከ ጋርየ ብሎ ሁለተኛ እንዲተገባል። ወይትንት ገጸከ እምኔየ ብሎ ሶስት መስመሮችን በመጠቀም ነው ሰለስት ያላቸው። እዚያ እንደገና እንደ አዲስ በዕለተ ምንዳቤ ብሎ ምዕራፍ ይጀምራል ማለት ነው። በዕለተ ምንዳቤ አመለተ ጽዋዐከ ፍጡነ ስማኒ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ብሎ እንደገና በዘይብሉን ወይም ዘሩን ያከታል ማለት ነው። እዚያ የማይኪራ ቤተ ስብሐት ወይም ደግሞ የመዝሙር አገልግሎቶች ማህበር ወይም ግሩፕ በህብረት የሚያገለግሉ ወንድሞችና እህቶች ያሉበት ነው። መነሻው እሱ የሚሆነው ምንድነው? እኔ በግሌ ህብረ ዝማሬ ከግል ከሚዘመሩ በቤተክርስቲያናችን በግል ከሚዘመሩ መዝሙራት ደግሞ በተለየ ትልቅ እይታ ሊሰጠው የሚገባ ነገር ቢኖር የህብረ ዝማሬ ጉዳይ ነው። እሱን በማሟላት ረገድ እንደ
ማህበር ጥሩ ክፍተትን እየሞላ የመጣ ማህበር ወይም ስብስብ ነው። ከማይኪራ ጋር ወደ 7 ከዛም ከፍ ያሉ ስራዎችን ሰርተናል በዚህ በዘጎላ ስቱዲዮ። አብዛኞቹ ከዜማና ከግጥም ረገድ በደንብ ሚስጥራትን የሚያጣቅስ ዜማዎቹም ደግሞ በደንብ ብርቱ የሆኑ ያሬዳዊ የሆኑ ስራዎች ናቸው። በዚህ ረገድ ለምእመኑ በዚህ መልክ መድረስ የሚገባቸው ስራዎች በትክክል እየደረሱ ነው በዚህ ስብስብ ብዬ አምናለሁ። የህብረት ስራ እንደመሆኑ ብዙ ፈተናዎች ይኖሩታል ከጥናቶች ጀምረው። እዚህም ስቱዲዮ ደግሞ በሚሰራበት ወቅት ስራውን ጥሩ ከማድረግ ጋር በማያያዝ ፈተናዎች ይኖሩታል። ግን ደግሞ አውትፑቱ ጥሩ ሆኖ ሲወጣ በደንብ ለምእመናንም ሲቀርብ ቆንጆ ሆኖ አግኝቼዋለሁ። ቅድም እንዳነሳሁት ከምስጢራት አንጻር ለምሳሌ አርጋኖነ ድንግል፣ ሌላ የተአምረ ሚካኤል የሚል ስራ የጽጌ ወቅትም ስራ ሰርተናል። አብዛኞቹ የእመቤታችንም እንዲሁ የእረፍቷ ማርያም እኮ ሞተች የሚሉ እነሱ መለስ ብሎ መታየት ቢችሉ የያዟቸው ቃል እግዚአብሔሮች በጣም የበረቱና ምስጢራትን ያጣቀሱ ሰዎች ሲሰሟቸው በደንብ ሊመረምሯቸውና ብዙ ትርጉሞችን የሚያገኙባቸው ስራዎች ናቸው። ለሰለስት መነሻ ሀሳብ ሆነው ስለ ቅዱስ ያሬድ ንባቦችን በማድረግ ወቅት የቅዱስ ያሬድ ድርሳናትና ምስጋና 3 አርዕስቶች አሉት። ነገረ እግዚአብሔር፣ ነገረ ቅዱሳንና ስነ ፍጥረት የሚል። ይህ ለምን መዝሙር አይሆንም የሚለው ሀሳብ ሲሰፋና ሲቆይ ወደ ተከታታይ የመዝሙራት ዝግጅት አድጓል። አሁን የሰራነውን የክርስቲያናዊ ምግባራት ሀሳብ እንኳን ብናነሳ 3 የሆኑ ጉዳዮችን ማረፊያቸው ደግሞ አንድ የሆነ 3 የሆኑ ጉዳዮችን ነው የሚያነሳው። ለምሳሌ ጾም፣ ጸሎት፣ ምጽዋት ብለን ያነሳ ነው የክርስቲያናዊ ምግባራት ዝርዝሮች ናቸው። እነዚህ ላይ አተኩሮ አብራርቶ በ3 መዝሙር ሆኖ ግን ደግሞ ማረፊያቸው ወይም ሀሳባቸው ወይም ይዘታቸው አንድ የሆኑ ጉዳዮችን የሚያነሳበት ነው። ሰለስት አንድ ነው አሁን እየሰራን ያለ ነው። በዚህ ረገድ የሚቀርቡ እንደ ሀሳብ አንድ ጭብጥ ኖሯቸው ደግሞ ዝርዝር 3 ጉዳዮችን የያዙ ሀሳቦች ከዚህም በኋላ በተከታታይ እንደሚቀርቡ ተወያይተናል። ለምሳሌ አብ ወልድ መንፈስ ቅዱስን እንደዚሁ የምናነሳ ይሆናል። በተከታታይ በዚህ ረገድ የሚቀርቡ ነው። አዲስ አቀራረብ ነው። አንድ ሰለስት የሚባለው በውስጡ 3 መዝሙራት ይኖሩታል። አጠቃላይ ሀሳቡ አንድ ሆነው በውስጣቸው ግን 3 ርዕሶች ወይም ሀሳቦች ላይ ያተኩራል። በአቀራረብ አንጻር ወጥ የሆነ አቀራረብ የላቸውም። አንዳንዶቹ የንስሐ፣ አንዳንዶቹ ደግሞ ሙሉ የቸብቸቦ ወይም ደግሞ የምስጋና፣ ከፊሎቹ ደግሞ ሁለቱንም በአንድ ላይ ያጣመሩ አለም ደግሞ አዳዲስ የሆኑ በይዛታቸው ለየት ያሉ ወይም አዳዲስ የሆኑ መዝሙራት ይኖራሉ ተብሎ ይጠበቃል። ምእመኑም ደግሞ በደንብ ጉዳዮቹ ላይ ማብራሪያ አግኝቶ የሚማርባቸው የተለያዩ ሀሳቦች የሚነሳባቸው ሆነን ያገኘሁት በጣም ጥሩ ነው። አንድ ሰለስት የጋራ የሆነ መጠሪያና መንፈሳዊ ቃል ሲኖረው እያንዳንዱ ትራክ ደግሞ በየግል የራሳቸውን ርዕስ ይኖራቸዋል። የማንኛውም አገልግሎት ጅማሮ ጾምና ጸሎት እንደመሆኑ የሰለስት ተከታታይ መዝሙራት ዝግጅትም ደግሞ መጀመሪያውን ያደረገው ጾም፣ ጸሎትና ምጽዋት በሚለው ክርስቲያናዊ ምግባር በተሰኘው ሰለስት ነው። የዚህ መንፈሳዊ ቃል ወይም ደግሞ ሞቶ የምንለው 3ቱም ሀገራቸው አንድ ነው የሚለው ሊቁ ርቱዐ ሃይማኖት የተናገረው ቃል ነው እና አሁንም ደግሞ በአዲስ መልክ ሰለስት በሚል ሁኔታ ተገናኝተናል። ይበልጥም ይብራራ ይሆናል የሰለስት ዋና ሀሳብ። በዚህኛው ዙር ይዘው የመጡት ደግሞ ጾም፣ ጸሎት፣ ምጽዋት ክርስቲያናዊ ምግባራት ላይ የሚያተኩሩ 3 የሆኑ ጾም፣ ጸሎት፣ ምጽዋት የሚሉ ሀሳቦች ናቸው። በዜማ ረገድ በደንብ ታስቦበት የተዘጋጀ ነው። ግጥሙም እንደዛው ነው። የቤተ ክርስቲያናችንን የመዝሙር አገልግሎት በሌላኛው ቨርስ በህብረት ሆኖ ደግሞ በአዲስ ይዘት ይዞ የመጣ ስራ ሆኖ አግኝቼዋለሁ። እንግዲህ ደግሞ አልቆ ወደ እናንተ ሲደርስ በደንብ የምታጣጥሙት የምትማሩበት ቆንጆ ስራ ይሆናል ብዬ ተስፋ አደርጋለሁ። በማይኪራ ቤተ ስብሐት የሚዘጋጁ መዝሙራት ሀሳባቸው ከመጣ በኋላ በጉዳዩ ላይ ሀሰሳ በማድረግ አጠቃላይ ዝግጅቱም ርዕሰ ጉዳዩን እንዲመስል ተደርጎ ለመስራት ይሞከራል። ቅዱስ ያሬድ ለእያንዳንዱ ነገራት ምሳሌዎችን የሚያኖር በመሆኑ በመዝሙራቱ ያሉ የግጥም ስንኞች፣ አጠቃላይ ብዛቱና ቃላቶች፣
የዜማው አካሄድ ምሳሌ እንዲኖራቸው ይደረጋል። ከዚህ ቀደም የተሰሩ መዝሙራት ለዚህ ማሳያ ናቸው። በክርስቲያናዊ ምግባርም ይህን ለማድረግ ተሞክሯል። ስለ ጾም የተዘጋጀው መዝሙር ጾም ምን፣ ለምንና እንዴት የሚሉትን ጥያቄዎች ይመልሳል። ግጥሙ በሰባት ዕለት ተዋቅሯል። ሰባቱን አጽዋማት ለመግለጥና በቤተክርስቲያን ስርዓት በ7 ዓመት ጾም ስለሚጀመር ነው። ሁለት መሆኑም የፈቃድና የአዋጅ መሆኑን የግልና የማህበር ተብሎ መከፈሉን ለማሳየት ነው። ጸሎት የተሰኘው ዝማሬ ጸሎት እንዲሆን ታሳቢ የተደረገ ነው። ግጥሞቹ ከተለያዩ ቅዱሳት መጻሕፍት የጸሎት ምንባባት የተሰባሰበ ሲሆን ዜማው የቅዱስ ያሬድ መስተጋብ የተሰኘውን ድርሰት ዜማ መነሻ ያደረገ ነው። ምጽዋት ባለ 2 ክፍል መዝሙር ነው። ከመጽሐፍ ቅዱስና ከሌሎች ቅዱሳት መጻሕፍት ያሉ በምጽዋት ላይ ያተኮሩ ታሪኮችና በታሪኩ መነሻነት የቅዱሳን አበው ምክርና ተግሳጽ ያዘ ነው። ምጽዋት ከሌሎቹ መዝሙራት ወይም ደግሞ ከጾምና ከጸሎት በተለየ መልኩ ከምንባብ ጋር የቀረበ ነው። ሰለስት የመዝሙራት ፕሮጀክት ተከታታይ እንደመሆኑ መጠን እንደ አምላከ ቅዱስ ያሬድ ፈቃድ በዚህም ዓመት በቀጣይም ዓመታት በአቀራረብና በይዘታቸው ለየት ያሉ መዝሙራት ይኖራሉ ተብሎ ይጠበቃል። እስከዚያው ሶስቱም ሀገራቸው አንድ ነው የተባለላቸውን ክርስቲያናዊ ምግባር የተሰኘውን ሰለስት በጾምና በጸሎት አንድ ብለን እንጀምራለን።